ሆቴላችሁ ጋር ቪዛ እሱ ነው የሚጨርሰው። እዛ ሄዳችሁ ሪላክስ እንድታረጉ የምትፈልጉትን ነገር እንድታረጉ የ1 ሚሊዮን ብር ሽልማት ተልኳል። ያ ደግሞ በእኔ አካውንት ገብቷል። ማሳየት ይችላል። እግዚአብሔርን በብሩ ሰማይ ላይ ማለዳ በጣም ስለ እናንተ ማለት ነው ማርያምን በቃ ስለ እናንተ እኔ በጣም ነው ደስ ያለኝ ከምላችሁ በላይ በጣም 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 ደስ ያለኝ። ወይኔ ዱባይ መጣችሁ ቢሆን ተበድሬም ቢሆን ማለት ነው እግዚአብሔርን ተበድሬም ቢሆን አገኛቸዋለሁ። ኤርሚላ ተበድሬም ቢሆን ነው ብር ራሱ ባይኖረኝ ተበድሬም ቢሆን አገኛቸዋለሁ። ይህን ቪዲዮ ሼር አድርጉልኝ። የት ነው ግን ሀገሩን ለምን አልነገራችሁኝም? ሀገሩን ለምን አልተናገራችሁም? የት ሀገር እንደሆነ በእናት እንደው አንተ የተባረክ ሰው የት ነው ሀገሩ? በእናት እንደው ሜሴጅ ላይም ቢሆን ኮሜንት ላይም ቢሆን ብጽፍልኝ ደስ ነው የሚለኝ። ሀገሩ የት ነው? ከዱባይ ውጪ ከሆነ ግን እንጣላለን። ዱባይ ነው መሆን ያለበት። አሁን ዱባይ ምንም አይልም አየሩ፣ ያኔ ከሰዓት በኋላ ምናምን ጸደይ ነው። ጠዋት ላይ ምናምን ትንሽ በጣም ይከብዳል ሙቀቱ ማለት ነው። ከዛ ውጪ ከሰዓት በኋላ ከ4 ሰዓት በኋላ ምናምን አሪፍ ነው። እና ጋይስ ኤርሚላና አብርሽ ዱባይ ሊመጡ ነው። ያ ረብ ዱባይ አድርገው። ሌላ ነገር ከሆነ ግን አልፈልግም። ሌላ ሀገር ከሆነ ግን እግዚአብሔር ምስክሬ ማለት ነው የእውነት ከሆነ አም ሶ ሃፒ ፎር ዩ የምር በቃ በጣም ነው ደስ ያለኝ ስለእናንተ ሲባል አይ ዶንት ኖ በእንግሊዘኛ ፎር ዩ ካልኳሪ በቃም እንዴ ፎር ዩ ለአንድ ሰውም ለሁለት ሰውም ይሆናል ብዬ አስባለሁ። ከተሳሳትኩ አረሙኝ ኮሜንት ላይ እና በጣም ደስ ብሎኛል። ውይ የዛሬ ደስታ ጋይስ የዛሬ ይለያል። አስባችሁታል ወይ ሸቃሊቶች እኔን የምትመስሉ አስባችሁታል? የኔና ያንቺ የስንት ዓመት ደሞዝ ነው 1 ሚሊዮን አስበሽዋል? ዋው ደስ እያለኝ ነው። አዎ ደስ እያለኝ ነው በለው። እንኳን ደስ አላችሁ። እትዬ ደመቁስ እንዴት ነው የምትሆነው ዛሬ? የትዬ ደመቁ መልእክት፣ የትዬ ደመቁ ቀናት ምንድን ነው የሚሆነው ብላችሁ ታስባላችሁ? ይህን ስትሰማስ ምን አይነት ስሜት ይሰማት ይሆን? እትዬ ደመቁ ምን ይሰማት ይሆን? ያሳስቦኛል ጋይስ። እትዬ ደመቁ አለሽ ወይ? ምን እየተሰማሽ ነው? በእናትሽ እትዬ ደመቁ በጎች እስቲ ኮሜንት ላይ ጻፉ። እትዬ ደመቁ ምን እየተሰማት ነው? አይዞሽ ደመቁ አይዞሽ። እንግዲህ አይዞሽ የፍቅር ጀማዎች እንችላለን ጋይስ እንችላለን። በቃ እኔ በቃ የዛሬ ደስታ እግዚአብሔር በጣም ነው ደስ ያለኝ። እኔ ይመስለኛል ዱባይ ትመጣ ወይ ዱባይ ነው ሌላ ሀገር። በርግጥ ሌላ ሀገር 1 ሚሊዮን ከበቂ በላይ ነው። ዱባይ 300 400 ራሱ ካላችሁ ያን ያለው ሲጀመር እንትን ለሚሆነው ወደ ለመዝናናት ለሚመጡ ያን ያህል ውድ አይደለም። ገባችሁ? እስከ 300 እስከ 400 ይበቃችኋል። ያኔ ዱባይ ለመዝናናት ማለት ነው። አይ ዱባይ ነው የሚሆነው። 1 ሚሊዮን ከሆነ ዱባይ ነው። እንገናኛለን እንግዲህ እና አብርሽ ወይኔ ደስ ብሎኛል። የምሬን ነው በጣም ደስ ብሎኛል። ጌታን አገኛቸዋለሁ ዱባይ ከሆነ በቃ እግዚአብሔርን አገኛቸዋለሁ ዱባይ ከመጡ ምንም ይሁን አገኛቸዋለሁ። እግዚአብሔር አገኛቸዋለሁ። ጠብቁ ዱባይ ከሆነ እንግዲህ እግዚአብሔር በሰላም ያምጣችሁ። ግን የእውነት ይሄንን ነገር አስበ ይሄን 1 ሚሊዮን የላኮ ሰውየው ግን እንዴት አይነት ሰው ነው? በእናት ምን አለበት ወደኛስ ጎራ ብትል በእናት ሸቃሊቶችንስ ብታስ ምን አለበት በእናት አንተ እጅ የረጠበ ሰውየው በእናት እንደው ተባረክ። እስቲ እንቀጥል፣ ወደ ቪዲዮ እንቀጥል እስቲ። አብርሃምም ይሄን ነገር ካለፈበት በጣም ቆይቷ፣ ምክንያቱም እሱ ትንሽ ቆየት ስላለ
የእሱ ወዳጆች ያው የሚነኩ አይደሉም፣ ግን ኦልሬዲ የሄርሜላም ወዳጆች በርከት እያሉ ነው። ደስ እያለን ነው። እኛም ደግሞ የእነሱን ሰላም ማየት ባጭሩ በጣም ነው የሚያስደስተኝ። ግን በዚህን ያህል ሰው ተወዶ እንደዚህ አይነት ሰርፕራይዝ እኔ አይቼ አላውቅም። ገና 1 ዓመት እንኳን ሞላት እንዲህ ወደ አብርሽ ወደ ግሬስ ፋሚሊ ከተቀላቀለች እና በዚህ ጊዜ ውስጥ እንደዚህ አይነት መወደድ እንደዚህ አይነት ብዙዎቻችሁ ደግሞ እነዚህ ምን ያስተምራሉ እነዚህ ምናምን እያለ ተሳደባላችሁ። እንደናንተ መንገድ ላይ ወጥቶ ይለምንዋ እናንተ ቤት ክራይ ቸግራችሁ እንደናንተ የምትበሉት እንዳሳስባችሁ እንዲኖር ነው እንደምትፈልጉት እንደዛ ነው የምትፈልጉት። ታዲያ ምን ይሰራ ኢትዮጵያ ላይ ምን እንዲሰራ ነው የምትፈልጉት? እንደናንተ ብብታችሁ እየሸተተ ይሄዱላችሁ። እግዚአብሔርም ማለት ነው ከዚህ በኋላ ማንንም እንደ አብርሃም ምናምን እንዲናገሩ አልፈልግም። ጭንቅላት ያለው ሰው ሲጀመር አንድ ጭንቅላት ያለው ሰው ማለት ነው ይኸውልሽ እነሱ እንደዚህ ነው የሚያደርጉ እንደዚህ ነው የሚሰሩት እንደዚህ ነው እንትን የሚሉ ምናምን የምትሉ ሰዎች አስገድዶ ይውልኝ ያላችሁ ሰዎች የሉም አይደለ? እያስገድዳችሁ አይደለም የምታዩት፣ ፈልገን ወደን ነው የምናየው የነሱ ቪዲዮ። ሲቀጥል ደግሞ በቃ እናንተ በፈለጋችሁት መውሰድ ያለ ማንንም ሰው እኮ ከቤተሰብሽ እንኳን እኮ አይደለም ኖርማሊ ሶሻል ሚዲያ ላይ የምታዩ ነገር አይደለም። ከቤተሰቦቻችን እንኳን መውሰድ ያለብንን ነገር ከወለደችሽ እናትሽ ከወለደ አባትሽ መውሰድ ያለብሽን ነገር ነው እንጂ የምትወስጂው ሁሉንም ነገር ጥቅልል አድርገሽ አይደለም የምትወስጂው። ገባሽ? ስለዚህ መርጦ መብላት ያንቺ ፋንታ እንጂ የነ አብርሽና የነ ሄርሜላ የነ ሩታ የነሱ ሁላ አይደለም። እኛ ይጠቅመናል ካለን መውሰድ እንወስዳለን፣ አይጠቅመንም ካለን እንተዋለን እንጂ እነሱ እንደዚህ ሀገር እንደዚህ በእነሱ ምንድነው የምንማረው? አላስገደዱሽም አይደል? አላስገደደም። ኦኬ ማየት ካለብህ ታየዋለህ። ማየት ፈልጉ አይ ቲክቶክ ላይ ምናምን እንደዚህ አይነት ዞር ስላገኘው ነው። ገባችሁ? ወጥቶ ከመለመን እንደዚህ አይነት ስራ መስራት ደስ ይለኛል እኔ ራሴ ማለት ነው። ወጥቶ ብብት እየሸተተ ሙዲ እንትን ምንድነው የሚባለው ጋይስ ስሙ ጠፋኝ። እሱን እንኳን ሳይኖርህ እንደዚህ እኮ ነው የሚሰሩት እንደዚህ እኮ ነው የሚቀፉኝ እንደዚህ ልክ እንዳንተ እየተግማሙ ከሚሄዱ እንደዛ ሰርቶ ጽድት ብሎ መኖርን ይሻላል። እሺ ሰው ማለፍ እስኪያቅተው ሮስ እየሸተታችሁ እንደ ከምን ሄዱ ኦኬ ዝቅ ብሎ መስራት የተሰደቡ መስራት ስፋይ እኛም አለና እንደ አረብ ሀገር ውስጥ አረብ ቤት ቁጭ ብለን ሽንት ቤታችንን ያጸዳን ነይ ይሄን አርጊ ይሄን አንሺ ይሄን አርጊ የተባለን የምንኖር እነሱ ሁሉም ሰው እንደዛ እንዲሆን ነው እንደምትፈልጉት። የማንም ተገዢ ሆነን እኮ እኛ እኮ ማለት ነው ጋይስ እንደ ሰው በጣም ብዙ ነገር ችለን ነው የምንኖረው። እሺ ማርያምን እንደ በቃ አይደለ አንዳንዴማ እንዴ ሰው ነኝ እንዴ ምናምን እላለሁ። እግዚአብሔር እንደውም እኔ ቤተሰቦቼ በጣም ጥሩ ናቸው። እግዚአብሔርን ከሌሎች አንፃር ቤተሰቦቼ በጣም ጥሩ ናቸው። ግን እኔን ከማዘዝ ለኔ መልካም ናቸው። አዎ ለመታዘዝ ነው የመጣሁት አይ ነው ግን አለ አይደለ እና አንዳንዴ ሰው ነኝ እንዴ እኔ እላለሁ ለእግዚአብሔር ሰው ችግር ከእንደዛ ተቸግሮ ከመን እና አብርሽ ለብዙ ለቡታጅራው ወጣቶች የስራ እድል ስራ ፈጥሯል። በዚህ በዩቲዩብ ላይ ቢሆን ማለት ነው ቲክቶክ ላይ ቁጭ ብሎ ከሚለምኑትም ይሻላሉ። ይሄ ዩቲዩብ መስራት እኮ በጣም ቀላል ይመስላችኋል አይደለ? እኔ እንኳን የነሱ ቪዲዮ ጊዜ የለኝም የነሱ ቪዲዮ ነው ወደዚህ መጥቼ እነሱ ላይ አስተያየት የምሰጠው ምን የምለው ግን በጣም ያደክማል። ማርያምን ነው የምላችሁ። ኦኬ ቀላል ይመስላል ይችላል ግን በጣም ያደክማል። የሚያቀያቋል እንደዛ ምናምን የምታወሩ ሰዎች እንደዚህ የሚረዳ እንደዚህ የሚያስደስት ጎበዝ በርቱ እና ሚዲያ ሌላ ይሄ መንደር ላይ ወርቆ ሜዳ ላይ ወርቆ ከሚለምኑ ሰዎች ትሻላላችሁ ብሎ ነው ይሄ ሰውዬው እንደነሱ 1 ሚሊዮን ይላከው ማለት ነው። ገባችሁ? በጣም ነው ደስ ያለኝ። እግዚአብሔርን የሚሰራ ሰው የሚያበረታታ ሰው እየተባረከ ነው። በቃ ግን እና አብርሃም ጥሩ ነው እየሰሩ ያሉ እንደዚህ ነው ምናምን መቀማማስ ምናምን ለምትሉ መርጦ መብላት የኛ ፋንታ ነው የና አብርሽ ሳይሆን ማለት ነው። ከና አብርሽም ከሄርሜላ ፈራስ ውረዱ። እንደ ሰው ያጠፋሉ፣ ሩታም እንደ ሰው ታጠፋለች። በቃ ሁሉም ጋር ጥፋት ሊኖር ይችላል። ግን እኔ ፐርሰናሊ
እኔ ሞዶ እኔ ሩታንም አልጠላትም። በረጋችን አንድ ነገሮች አይመቸኝም እንጂ እንደማንኛውም ሰው እወዳታለሁ እና እንደማንኛውም ሰው ታጠፋለች፣ ጥፋት አለባት። ነገር ግን ያው አንዳንድ ነገሮቿን የማይመቹኝ እንጂ እኔ ሩታንም አልጠላትም። አስረግጬ ልንገራችሁ ብዬ ነው። እንቀጥላለን ቪዲዮ ልኳል። ያ ደግሞ በእኔ አካውንት ገብቷል። ማሳየት ይችላል። እግዚአብሔርን ሁሉ ነገር ተችሏችሁ። እኔ ግን አልሄድም መሰለኝ እኮ እኔ እየሄድኩ አይደለም። ግን እግዚአብሔርን ለሁለታችሁ እናንተ ነው የምትመርጡት። አሁን ቦታ ምረጡ። አሁን ነው የተደረገው ወይስ ነው የተላኩ? ብሩ ተልከት ነው። እኔ ካላየሁ አለ ምንም። እግዚአብሔርን ስልክ የታለ መኪና ውስጥ ነው። ይሄኛው እንደዚህ ነው። ችግሩ ደግሞ ምንድነው መሰላችሁ? ሳገኛቸው ምንድነው መጋብዛቸው ወይስ እነሱ የተጋበዙትን ከነሱ በላል። እሱ ማሳብ ነው ብኛል። ኖሮ ደግሞ ደነሩ ባይ ላይ አይ መባረፍ ወላ መባረፍ አይደለም ግን መቼስ እግዚአብሔርን ብለሽ እንደማዋት ዋሺ እርግጠኛ ነኝ። ሜሮን ማርያምን እግዚአብሔርን ብለሽ ዋሽተሽ ከሆነ እኔ አልፋታሽም። ሁሌ ቪዲዮ በሰራው ቁጥር አንጠለጥልሻለሁ። ውሸት ከሆነ ድራማ ከሆነ እግዚአብሔርን አንዳንድ ኮሜንቶችን እያየው ነው። ተጠንቀቁ በሎቹ ምናምን የሚሉ እና ድራማ ነው በሉ የሚሉ ማለት ነው። እኔ ድራማ ከሆነ ምናምን እውነት ሜሪ እንጣላለን፣ እግዚአብሔርን እንጣላለን። እናንተስ ቤተሰቦች ምን ትላላችሁ? እንደዚህ ደስ ብሎኝ አስባችኋል? ከዛ ደስታዬ ላይ ውሃ ሲደፋ እኔ እኮ ስለነ አብርሃም ስለ ሄርሜላ እንደዚህ ጭቅጭቅ ውስጥ ነበሩ። በቃ አሁን ከዚህ በኋላ ሪያርፉ ነው ምናምን ብዬ ሳስብ ሌላ ነገር ውሸት ነው። መቼስ እግዚአብሔርን ብሎ ውሸት በጣም ይደብራል። እግዚአብሔርን በውሸት አይደለም በእውነትም እግዚአብሔር ቃል የእግዚአብሔርን ስም በከንቱ አትጥሩ ይላል አይደል? እግዚአብሔር ቃል እና በውሸት እንዳትመኝ ቤቴከር ማይ ዴር ኦኬ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛ። እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ፣ ይጠብቀን። ወጣችሁ በሰላም ግቡ፣ ተኝታችሁ በሰላም ተነሱ። ሁሌ በቤታችሁ ደስታ ይሁን፣ ሁሌ በቤታችሁ ሰላም ይሁን። መድኃኔዓለም ክርስቶስ ሰላሙን እንደ ሰማይ ከዋክብት በቤታችሁ በምትሄዱበት መንገድ ሁሉ ያብዛላችሁ፣ ያብዛልን እና ደስታውን ያብስረን። እሱ መድኃኔዓለም የነገው ኪዳነ ምሕረትና በቃ ደስታውን ታሰማን፣ ክፉን ታርቅልን። ቪዲዮዬን እስከመጨረሻው መመልከት እንዳትረሱ። ወዳችኋለሁ፣ አከብራችኋለሁ። ሄርሜላንና አብርሽን የምትወዱ በተለይ እስቲ ደስታችሁን በኮሜንት አደበላልቁት፣ አሳዩኝ እና ላይክ ማድረግ ኮሜንት ማድረግም እንዳትረሱ ፕሊስ። ከጎኔ ሁኑ። አመሰግናለሁ። ወደ ቪዲዮ እንቀጥል። ቀላል አይደለም። እግዚአብሔር ያክብርልን። እግዚአብሔር እውነት ሰፊ እንጀራ ይስጥ። ከዛ በኋላ ደግሞ ሜሪ በደንብ ታስተዋውቂናለሽ ብዬ አስባለሁ። በተለይ ከኔ ጋር በቃ ሚሊዮኑ ይቅርብኛል። ኧረ ተው እግዚአብሔር። ጨዋታ አልተመቸኝም። እኔ እኮ እንዴ ነው እኮ ምን ነው አውቄ ነው አንተ ያሞ በቃ ሰነታት ነች። አብርሽ የምሬን ነው የምላችሁ። ምንድነው በውስጤ ነው ሁሉ ነገር ያልከው ነገር ተመችቶኛል። ግን ቅናት ብጤ ያለችብህ እንዴት አመስግነው እንጂ 1 ሚሊዮን ብር አባቴ በቀልድ እንደዚህ ይገኛል እንዴ? አብርሃም ምን ሆነክ ነው ወንድሜ? ታመስግነው፣ ማመስገን አለብህ። ገባ? እና በጣም እኔ የምሬ ነው በጣም ደስ ብሎኛል። ደስታ ይህ ከምንም በላይ ምክንያቱም እናንተ ሄርሜላና አብርሃም ስቃችሁ ስታዩ ሁሉ ጊዜ ምኞቴ ነው። በጣም ለሰው ደስታ ምክንያት የሚሆን ሰው የእውነት እግዚአብሔርን የእውነት ማርያምን ይሄ ነገር እውነት ከሆነ እውነት ይህን ያህል ለነዚህ ልጆች አድርገህ ከሆነ በቃ እኔ እንጃ ዘመንህ ይባረክ። በቤት በቃ ሰላም ይስፈን። እግዚአብሔር በማታውቀው በሰጠኸው ልክ መድኃኒዓለም ይስጥ። የእውነት ምንም ይሁን ፋሚሊ እና የሚሰጥ መስጠት መቻል ራሱ ማለት ነው። አንዳንዴ ኑሯቸው መስጠት የማይችሉ ብዙ ሰዎች አሉ እና እንደዚህ ለነዚህ ልጆች ጥሩ ስራ ነው የምትሰሩ ጋይስ። ይኸውላችሁ እኔ ልብያለሁ ማርያምን እኔ
ደግሜ የምነግራችሁ ነገር እነ አብርሃም የሚሰሩት ምናምን ነገር ለብዙዎቻችሁ ጥሩ ላይሆን ይችላል፣ ግን እነዚህ ልጆች ለቤተሰቦቻቸው ተርፏል። በጣም ታውቃላችሁ ኢትዮጵያ ውስጥ ኑሮ ውድነት ምን ያህል እንደሆነ ታውቁታላችሁ። ግን ያን ለቤተሰቦቻቸው ለብዙ ልጆች የስራ እድል ሰጥቷል። እነዚህ ልጆች ገባችሁ? እና መርጠን እኛ እኮ ጭንቅላትም የተሰጠን አይንም የተሰጠን ኤቭሪቲንግ እግዚአብሔር የሰጠን ፈልገን አይናችንን በቃ ሆነ ነገር ፈልገን የሆነ በአይናችን የምናየው አይነት ሰጠን የተመቸንን መርጠን እንድንበላ ነው። ኦኬ አይምሮም ጭንቅላትም የሰጠን ደግሞ ያስፈልገኛል ይሄ የምንለውን ነገር አስበን በቃ ይሄ ነገር ላይ ብሰራ ጥሩ ውጤታማ እሆናለሁ የምንለውን ነገር ነው መውሰድ ያለብን እንጂ ሁሉንም ነገር አንወስድም። ገባችሁ? መርጣችሁ ብሉ ለማለት ፈልጋለሁ። እና አብርሃም እንደዚህ ያደረጉ እነሱ እንደዛ አደረጉ ምናምን ከምትሉ ይሄ መልካም ነው ብዬ ነው የማስበው ቤተሰቦቼ። ኦኬ ግን አስተያየት መስጠት ኖርማል፣ አስተያየት መስጠት እንችላለን። ስድቡ እነሱ እኮ እንደዚህ ነው እንዴት እንደዚህ ምናምን እኔ እናንተ የምትሉትን ነገር አልደግምም እዚህ ጋር እና እንደዛ ነው እንግዲህ ቤተሰቦቼ። የደመቁት ነገር እስቲ እንስማ። የትም እንዳትሄዱ ማርያምን፣ የትም እንዳትሄዱ። ደመቅዬ ወደ ደመቁ እንግባ። ወደ ውጭ ሀገር ልንወጣ ነው። ፕሮሰሱን ጨርሰናል እና መሰናበት ያለብን ሰዎች በሙሉ ተሰናብተናል። እና የመጨረሻ የቀረህን አንተ ስለሆንክ አንተን ለመሰናበት እና ይህን ነገር ለመናገር እንጠራለን። ምን ሆናችሁ? አንዴ ለቀሹ። አንቺ ደግሞ ማነው እንትን ያለሽ ሻይ እንዳይደፋ ደመቁ? አንቺ ደግሞ ማነው ወደ ውጭ ሀገር ሊወስድሽ እንትን ያለው? በእናትሽ አልገባኝም። አይደል ማነው ወደ ውጭ ሀገር የሚልክሽ? አንቺ ወር ደግሞ I don't understand you አይደል? እስቲ እንቀጥል። እና የመጨረሻ የቀረህን አንተ ስለሆንክ አንተን ለመሰናበት እና ይህን ነገር ለመናገር እንጠራለን። ምን ሆናችሁ? ወይዘሮ ደስታ ወይዘሮ አይባልም ወንድ ልጅ አቶ ደስታ ቀንተ ነው። አትቅና። ግርግር ሊፈጠር ነው ጋይስ፣ ግርግር ሊፈጠር ነው በደስታና በዳኒ መሀል። አሁን ደግሞ ከአብርሃም ላይ ገለል ብላችኋል። ተመስገን፣ ይህም ትልቅ ነገር ነው። ተመስገን፣ ቀጥሉበት። እስቲ እንቀጥል። የሞከርኩትኝና አጋጣሚው ደግሞ እኩል ጊዜ ላይ ምላሽ ያገኘንበት ሁለታችንም እኔና ሩታ ወደ ሌላ ሀገር ልንሄድ ነው። ባይ ማለቴ ራሳችሁ በራሳችሁ እንትን እኮ ነው ማለት። አሁን ለምሳሌ ለጉበኘት ለሀገር ለመጎብኘት ምናምን ስትሄዱ ማለት ነው እድል ያስፈልጋል እንዴ? ፋሚሊ ሀገር በራሳችሁ ብር ነው የምትጎበኙት አይደለ? እድል ምናምን የሚባል ነገር አለ እንዴ? ያስፈልጋል? አላውቅም፣ ስለማላውቅም አንድ ላይ ሞክረን ምናምን የምትሉት ነገር ስለሰማሁ አይደለም። አንድ ላይ አይደለም የሞከራችሁ፣ ግን የተለያየ ጊዜ ሞክራችሁ እንትናችሁ አንድ አይነት ተሳካላችሁ። ምን ማለት ነው እንዴ? ለምንድን ነው የምታጃጅሩ? ፋሚሊ አልገባኝም፣ እዚህ ጋር አልገባኝም። ወይዘሮ ደመቁና ወይዘሮ ዳኒ ብዬ ነው የምጠራው ከዚህ በኋላ። በሆነ ነገር አክብሬ ያለው ዳኒ እዚህ ጋር ባለው ምናምን ነገር አይደለም፣ በሌላ ነገር የሰማሁት ነገር ስላለ በሱ አክብሬ ያለው ማርያምን። ከዚህ በኋላ ምንም የምታጠፋ እንትን አይደለም። ያው ጋይስ እኔ ዳኒን ያከበርኩበት የሆነ የራሴ ምክንያት አለኝ። እሱን ግን አንድ ቀን እነግራችኋለሁ። ከዚህ በኋላ ዳኒ ብዬ ነው የምጠራክ እና እንደዛ ነው ፋሚሊ። ግን ለሁሉም እንግዲህ እናንተም ከሄዳችሁ መልካም ጉዞ፣ ሌላ ምንም አይደለም። ግን የእናንተ እውነት አልመሰለኝ። ወይዘሮ ደመቁ እኔ ደመቁ እኮ እኔ አይደለም ያወጣውላት እንዴ፣ ሌሎች ናቸው ያወጡለት። እኔ መጥራቱ ብቻ ላይ ነው የተሳተፍኩት። ያወጣችላት የሆነች ልጅ ናት ቲክቶክ ላይ እና በቃ መልካም ጉዞ እንግዲህ የእውነት እግዚአብሔርን እኔ ስለና አብርሃም ግን በጣም ደስ ብሎኛል። እና እንደዛ ነው ቤተሰቦቼ። ቪዲዮ እስከ መጨረሻ ድረስ ስላያችሁልኝ ስለምታበረታቱኝ እኔ ምን አመሰግናለሁ። ትናንትና በጣም ደክሞኝ ነበረ ምናምን፣ ዛሬ ደህና ነኝ እግዚአብሔር ይመስገን። እንደደከምንም አልቀርም፣ ሰራተኛም ገረድም እንደሆነን አንቀርም። እግዚአብሔር ለሁሉም ቀን አለው።
ለአንዱ ሲጨልም ለአንዱ ፀሐይ ይወጣል። እግዚአብሔር መልካም ነው። ኦኬ ዳዊትን ከከብት እረኝነት አውጥቶ ያነገሰ አምላክ ለኛም ቀን አለው። እግዚአብሔር ቀን አለው።